ከሐምሌ 7 እስከ 10 በአራዳ ፓርክ ላይ በሚደረገው ፕሮግራም ላይ እየጠበቅናችሁ ነው ያለነው። ሰላም ለእናንተ ይሁን ቅዱሳን። በኢትዮጵያ ውስጥና ከኢትዮጵያ ውጭ ያላችሁ ሁሉ እንኳን ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ለ50ኛ ዓመት የምስረታ በዓል እንኳን አደረሳችሁ። በጣም ደስ ብሎናል። ይህም ፕሮግራም በ16 ግብረ ኃይል የተቋቋመ ፕሮግራም አዘጋጅተናል። እንግዲህ እንደምታውቁት በጸሎት እየተጋን ያለነው ሬጅስትሬሽኖችን እየሰራን ያለነው እና ይህን ሁሉ እያደረግን ያለነው እናንተ ካላችሁበት ቦታ በሀገር ውስጥም ከሀገርም ውጭ ያላችሁ ሁሉ እንድትመጡ ያለንን ዝግጅት በሙሉ አጠናቀን እየጠበቅናችሁ ነው ያለነው። እንግዲህ 2018 ዓመተ ምህረት ከነበሩት ከአራቱ ፕሮግራሞች በተሻለና በብቃት ለመስራት ሙሉ ዝግጅታችንን አዘጋጅተን ጨርሰናል። እየጠበቅን ያለነው ነገር ቀኑ ብቻ ያው ከሐምሌ 7 እስከ 10 በአራዳ ፓርክ ላይ በሚደረገው ፕሮግራም ላይ እየጠበቅናችሁ ነው ያለነው። እግዚአብሔር አምላክ ባላችሁበት ቦታ ሰላምን፣ ጤንነትን እንዲሰጣችሁ እየጸለይንላችሁ ነው ያለነውና ደስ ብሎን እየጠበቅናችሁ ነው። ስለዚህ በዚህ ቦታ ላይ እንድንገናኝ አሁንም ጥሬን አቀርባለሁ። እግዚአብሔር አምላክ ይባርካችሁ። ወንድማችሁ መጋቢ ፀሐይ አማረ እባላለሁ። ጌታ ዘመናችሁን ይባርክ። ለሁላችሁም ሰላም ይሁንላለሁ። ሰላም ቅዱሳን፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። እንኳን ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት 50ኛ ዓመት በዓልና ለመሪዎች ስልጠና እንኳን አደረሳችሁ። እግዚአብሔር ቢፈቅድና ብንኖር ሐምሌ 7 ኅብረቱ የሚያደርገውን የ50ኛ ዓመት መዝጊያና የመሪዎች የመክፈቻ ፕሮግራም ላይ ሐምሌ 7 በአራዳ ፓርክ እንገናኝ። እግዚአብሔር ይባርካችሁ። ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የ50ኛ ዓመት የምስረታ በዓል ሁላችሁንም እንኳን አደረሳችሁ እላለሁ። እግዚአብሔር ደግሞ ይህንን ያህል ዘመን ጠብቆ ለዚህ ቀን ስላበቃን የእግዚአብሔር ስም የተመሰገነ ይሁን። በዚህ የ50ኛ ዓመት ፕሮግራም ላይ የተለያዩ ፕሮግራሞች የሚካሄዱ ሲሆን ከዚህ ውስጥ አንዱ የመዝሙር አገልግሎት ነው። በዚህ የመዝሙር አገልግሎት የአብያተ ክርስቲያናት ኅብረት ሲመሰረት የነበሩ ከ9ኙ ቤተክርስቲያን 8ቱ የሚሳተፉበት ይሆናል። እግዚአብሔር በዚህ ፕሮግራም እንደሚባርከን አምናለሁ። ሁላችሁም ተጋብዛችኋል። ጌታ ይባርካችሁ።